ላልሰሙት ሱፐር ስፖርት በ2020 የ5 ዓመት ኮንትራት ከተፈራረመ በኋላ የኢትዮጵያ ፕሪሚየር ሊግን ላለማሰራጨት መርጧል። በዚህም ምክንያት ሱፐር ስፖርት ልዩ በዲኤስቲቪ መድረክ እስከ ሰኔ 30 ድረስ መሰራጨቱን ያቆማል። እንደማስታወሰው ሱፐር ስፖርት ልዩ የእግር ኳስ ቻናል ወይም የአማርኛ አቻ ሱፐር ስፖርት ፉትቦል ፕሪሚየር ሊግ እና ላሊጋ የሚያቀርብ ነበር። ቻናሉ ከፍተኛ ደረጃ ላይ በመድረስ የማለኛው ክፍል በሌሎች የሱፐር ስፖርት ቻናሎች በአማርኛ ይሰራጭ እንደሆነ በትክክል አይታወቅም። የሱፐር ስፖርት ባለቤት ሆኖ የሚያገለግለው ማህደኮስ የገንዘብ እጥረቶችን ሲያስተናግድ ቆይቷል እና አሁን ከዚህ መገለል ለመውጣት በእነሱ ላይ እየተማመነ ነው። በዓመቱ መጀመሪያ ላይ ኪያናው በክልሎች ውስጥ ያለውን የክፍያ ቲቪ ሥራ ዘግቷል። ስለዚህም አሁን በተዋህደው ኩባንያ ውስጥ ምን እንደሚፈጠር የሚናገር ልዩ ከመዘጋቱ በፊት መልቲቾይስ በድንገት በደቡብ አፍሪካ በሚገኘው ቻናሉ ላይ የሙከራ ካርድ አዘጋጅቶ ነበር። ስለዚህ አንድም ክፍት መስኮት ለመስራት እቅድ ተይዞ ነበር። ይህን እጠራጠራለሁ። ወይም ማህደኮስ በሌላ የቲቪ ቻናል ከድግግሞሾቹ ጋር እየሞከረ ነው። ይህ ቻናል በሌሎች የአፍሪካ ክፍሎች እንደሚተላለፍ አይታወቅም። ከዚህ ምን አይነት ይዘት ሊወጣ ይችላል? ወይም ይህ ቻናል በተባዛ ቻናል እንደታየው ይከፈታል? የኤፒን ዋና ሥራ አስኪያጅ መግለጫ። በጉዳዩ ላይ የሊጉ ዋና ሥራ አስኪያጅ አቶ ክፍሌ ሰይፈ እንደተናገሩት ሱፐር ስፖርት ትብብሩን ጨርሷል። ከዲኤስቲቪ በደቡብ አፍሪካ የፋይናንስ ዓመት አሳልፏል። ከእኛ ጋር ስምምነቱን ጨርሰዋል። የውድድር ዘመኑን የመጨረሻ ክፍል ከፍለዋል። ሱፐር ስፖርት በዚህ የውድድር ዘመን እስካሁን ጥቂት የሊግ ጨዋታዎችን አሳይቷል። የፓን አፍሪካ ፉትቦል በዘንድሮው የውድድር ዘመን 60 የሊግ ጨዋታዎች በቀጥታ በቲቪ እንደሚታዩ ተረድቷል። የዲኤስቲቪ ባለቤት መልቲቾይስ ብዙ አክሲዮኖቹን ለፈረንሳዩ ካናል ፕላስ በመሸጥ ሊጉ እና ሱፐር ስፖርት አዲስ ስምምነት ላይ መደራደር አልቻሉም። ሊጉ አሁን ትኩረታቸውን አዲስ ስርጭትን በማረጋገጥ ላይ አድርጓል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍላጎት ያሳየ ሲሆን ሊጉ ጨዋታዎችን በኢትዮ ቴሌቪዥን የቀጥታ ስርጭት ለማድረግ ያለውን አማራጭም እየመዘነ ነው።